አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና እየተከበራችሁ የቻናል ቤተሰብ እንደምናላችሁ እንዲሁም ክርስቲያኖች ሰላም ብያለሁ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ አበረታቱኝ የመዳም ቅመሞች። እና ዛሬ ማሳያችሁ በመዳም ቤት እንዴት አድርጋችሁ ጭብጦ እንደምትሰሩ ነው ማለት ነው። መቼም ጭብጦ የሚጠፋው ሰው የለም ማለት ነው፣ የገጠር ልጆች ማለት ነው። እና እዚህ ጋር ነጭ ሰሊጥ ነው የተጠቀምኩት ማለት ነው። እሳቱን ቀንሽ እንደዛ አድርጌ አምሸዋለሁ ማለት ነው። እና እዚህ ጋር ምልህ ጨመርኩ ማለት ነው። ጨው ጨመርኩኝ። ከዛ እዚህ ጋር ደግሞ የጥቁር ስንዴ ዱቄት ነው የተጠቀምኩት ማለት ነው። ምክንያቱም የነጭ አለቅጥ ነጭ እንዳይሆን ማለት ነው፣ የነጭ ዱቄት እና እንደዛ አድርጌ ዳምጬ እንትን አልኩት ማለት ነው። ክብዝ መስሪያ ላይ እንደዛ አድርጌ እንትን አልኩት እየገለበጥኩኝ እስከሚበስል ድረስ አደረኩት ማለት ነው። እና በዚህ መልኩ ካደረኩት በኋላ እንደምታዩት 3 ነው ያደረኩት። እኔ ትንሽ ነው የምፈልገው እና በዚህ መልኩ ነው የጋገርኩት ማለት ነው። ከዛ እንደዛ አድርጌ ፈረፍረዋለሁ ማለት ነው። ከፈረፈርኩት በኋላ እዚህ ጋር ደግሞ የቆላሁት ሰሊጥ እስከሚበርድ ድረስ ነበረ። እንደምታዩት የቆላሁት ሰሊጥ እዚህ ጋር በረደ ማለት ነው። ከበረደ በኋላ መፍጫ ላይ አድርጌ ፈጨሁት ማለት ነው በዚህ መልኩ። እና በዚህ መልኩ ከፈጨሁት በኋላ እንደምታዩት ነው ማለት ነው። ግን ትንሽ እንትን ብሎብኛል ማለት ነው። ትንሽ አረር ያለ ይመስላል ማለት ነው። እናንተ ግን ትንሽ እንትን ታለ በኋላ ወዙ እንትን እንዳይልባችሁ ማድረግ ትችላላችሁ ማለት ነው። እና እንደምታዩት እዚህ ጋር ደግሞ የፈረፈርኩትን ቄጣ ማሽን መፍጫ ውስጥ ጨመርኩት ማለት ነው። ማሽን መፍጫ ውስጥ ጨምሬ የፈጨሁትን ሰሊጥ ደግሞ እንደዛ አድርጌ ጨመርኩበት ማለት ነው። እና ፈጨዋለሁ በአንድ ላይ ማለት ነው። እንደዚህ ከጨመርኩ በኋላ እንደምታዩት ሆኗል ማለት ነው። ከዛ በዚህ ሆኖ የምትፈጩት ማለት ነው። ይሄ የሽንኩርት መፍጫ ነው። ቅድም ግን ሰሊጥ ነው የፈጨሁበት፣ የቅመም መፍጫ ነው ማለት ነው። ሌላ ነው ማለት ነው። ይሄ የሽንኩርት መፍጫ ነው እና የራሱ ወዝ ዘይቱ ስላለው ሰሊጡ ምንም ነገር አያስፈልጋችሁም ማለት ነው። እና እንደዚህ አድርጋችሁ መዳም ቤት ያላችሁ ያማራችሁ የእናታችሁ መቼም የእናት እጅ ያምራል። የእናት እጅ ስደት ላይ ሆኖ ስለማይገኝ እናንተው እየሰራችሁ እንደዛ አድርጋችሁ መብላት ትችላላችሁ። እኔ ዛሬ አምሮኝ ነበርና በቃ መስራት አለብኝ ብዬ ወስኜ ነው ማለት ነው። እና በዚህ መልኩ ሆኖልኛል ማለት ነው። እንደምታዩት ምንም ነገር የሚያስፈልገው ነገር የለም። ልክ የኢትዮጵያን ጭብጦ ነው የሚመስለው ማለት ነው። መልኩ ሁሉ ነገሩ ማለት ነው። እና ትንሽ ነው የምርቃመቸው ማለት ነው። እንደዚህ ታላደርገው በፊት በጣም ነው የሚጥመው። ትወዱታላችሁ። ቅመሞች እየሰራችሁ ብሉ ማለት ነው። እና እንደምታዩት አደረኩኝ ማለት ነው። እንደዚህ በጣም ነው የሚጥመው። ተጠቀሙ ትላለሁኝ። እና ደግሞ ለቤት አዲስ ሲሆናችሁ አይከፈልበትም፣ ማበረታቱኝ። ስደት ሰልችቶኛል። ሀገሬ ገብቼ ዩቱብ መስራት ነውና የምፈልገው። እዚህ ጋር ሁኔ የተከፈትኩት ኢትዮጵያ ሁኔ ደግሞ ብዙ ፕሮሰስ አይኖረውም ማለት ነው። ሰዓቱን ተሞላልኝ ለክፍያ እበቃለሁ ማለት ነው። እና በዚህ መልኩ አድርጌዋለሁኝ። እንደምታዩት 3 ነው ያደረኩት። ትንሽ ትንሽም ቢሆኑ ለአንዳንድ ሰው ይሆናሉ ማለት ነው። እና እንደምታዩት በጣም ነው የሚያምር። እናቴን ጨርቆ አስተውልኝ እንዴት ናት እንዳይጥም ማለት ነው።